ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በሰላም ዝግጅት ይበልልኝ። እንግዲህ ከባለፈው ቪዲዮ በኋላ አልተገናኘንም። በእርግጥ ያው እጅግ በጣም ፈታኝ ሁኔታ ውስጥ ነኝ ያለሁትና የተፈጠረታችኋልና ሰላም ቤተሰብ በጣም ውስብስብ ነው። ነገሮች በሙሉ ውስብስብ ናቸው። የሚፈጠሩት እያንዳንዱን ነገር እኔ ለህግ አዋቂ እያሳወቁት እና እየነገርኩት ይገኛል። ጋዋቱ በሚመጡበት ታይም እነሱን ልናገኛቸው እየቻልን አይደለም። ለዛም ነው እንግዲህ ሁኔታው ወቅታዊ ነገር አለ። ያው ጊዜያዊ እንትኖች ጋር አሁን ላይ ወቅቱን ታውቃላችሁ፣ ቤተሰብ ምርጫ ወቅት ነው እና ያው ቢዚ ናቸው። ጋዋቱ ያው የሆኑት ቢዚ ናቸው በጣም ስራ ላይ ትኩረት እያደረጉና ቢዚ ስለሆኑ ነው። ያው አንዳንድ አባልም ይልኩልኛል። እነሱን በምልኩበት ታይም ፍለጋ እነሱ ጋር ወጣለሁ። ቪዲዮም መቅረጽ እንግዲህ እነሱ ጋር አሁን ላይ በጣም በጥብቅ ክልክል ነውና ስለተከለከለ ለዛ ነው ቪዲዮ ከነሱ ጋር ሆኜ መስራት ማልችለው። ግን ከነሱ ጋር እነሱን መድቦልኝ ያው አባል መድቦልኝ ከአባሎች ጋር ኖርማሊ እንቅስቃሴ በማድረግበት ላይ እነሱን እያገኘናቸው አይደለም። ያው ለዛ ነው ይሄን ያለ ምነግራችሁ ሰው አለ ልበልቻ አላቅም። ብዙ ነገር አለ ውስጥ ላይ ይሄ ነው ብዬ ያስኩት ነገር እና እነሱም ያው ተከታትዬ ማሳዝ እፈልጋለሁ። ግን ብዙ ጊዜ ሊገኙልኝ አይችሉም። ብቻዬን ስሆን ወይም ኖርማሊ ታይሙን ጠብቆ ይሁን ብቻ እኔን ፍለጋ ሞቱ ግራ ያጋባል። እውነት እጅግ በጣም አሳሳቢ ነው የሆነብኝ እና እኔ ራሴን በጣም ይከላከላለሁ፣ እጠብቃለሁ። እግዚአብሔር ነው እና እግዚአብሔርን በታች እኔ ራሴን እጠብቃለሁ። ነገሮች በሙሉ ያው ህግ አውቋል። ህግ ስላወቀ ለነገሮችን በሙሉ ከህግ ጋር እንቅስቃሴ ጀምራለሁ ብያለሁ። ህግ አካልም ያው እንደነገርኩት ህግ አካልም በመጣበት ታይም እነሱን ላገኛቸው እየቻልኩት ስላልሆነ ነው። ቤተሰብ እኔ በጣም ደህና ነኝ። ከባለፈው ነገር ያተረፈ ፈጣሪ ይመስገን። እኔ እውነት ብቻ ስልታዊ የራሴን አጠቃቀም ተጠቅሜ ነው። ስልታዊ ማፈግፈግ አድርጌ ነው ኖርማሊ ነገ ላይ አንድ ባንድ እያገኘሁ ሰው ለህግ አሳልፌ የምሰጣበትን ነገር እያመቻቸሁት ያለሁት ቤተሰብ። እናንተም ለእኔ እንደምታስቡልኝ አውቃለሁ፣ እንደምትጨነቁልኝም አውቃለሁ። ኮሜንት ላይ ያው ኮሜንትን እያነበብኩ ነው። በጣም እጠነቀቃለሁ፣ እውነቱን ለመናገር በጣም እጠነቀቃለሁ ቤተሰብ። ይሄን ብዙም ራሴን ግዴለሽ አድርጌ የሚጥልበት ሁኔታ አይፈጠርም። በቻልኩት አቅም እነሱን ለህግ ማቅረብ እፈልጋለሁ በቻልኩት አቅም እና እናንተውም ያው እንዳትጨናነቁ ያለውን ነገር እናንተ ጋር የምናይበትን ነገር እንፈጥራለን። ከህግ ጋርም አብሬ ተያይዝነት አድርጌ እየሰራሁት ይገኛለሁ ቤተሰብ እና ዛሬ አቡሻን ካጠገቤ ሰርቼዋለሁ። እሱን አግኝቶ ስለሱም አንዳንድ ነገር እና ስለተፈጠረው ነገርም አሳውቄለት ያው እሱ ጋርም ህግ ጋር አብረን ነው የሄድነው። ህግም እንግዲህ እናንተ ተጠንቀቁ፣ አንድ ላይ ሆናችሁ እንደዛ አድርጉ፣ በምታዩበት ታይም ደውላችሁ ለኛ አሳውቁ ስላሉ እነሱ ጋርም እንቅስቃሴ ጀምሬያለሁ። አቡሻ የሚለውን ነገርን እንስማ። ደን ሰላም እና ቤተሰብ ሰላም በላቸው። ቤተሰቦችን እንዴት ናችሁ? ሰላም ናችሁ? ቤተሰቦች እንዴት ናችሁ? ያላችሁ በሰላማችሁ ነው። ዛሬ ያው አንዳንድ ስለ አንዳንድ ጉዳይ ለማውራት መጥተናል። እንግዲህ አድን ይወጣችሁ ዛሬ መጥቻለሁ እና ያው እንግዲህ ደስ የሚል ነገር ነው እና ጥሩ ነገር የሰማን ነውና አሁን ያለው ነገር አብረን ያለን ያው እሱ እንዳወራው ያው ጥሩ ነገር ነው እስካሁን የታየ ያለው። እንግዲህ ያው እሱም ጠርቶኝ አሁን መጥቻለሁ። ሰላማችሁ ይብዛ እና ቤተሰብ የተፈጠረውን ነገር ሁሉ እያንዳንዱን እሱ ላይም በደል ሲደርስ እንደነበረ ምንም አይነት በሚስቱ ላይ ዛቻ እየደረሰበት አይነት እንደሆነም ህግም ስላወቀ ለሱም እንግዲህ ህግ ከለላ ይሆንለታል እና እንቅስቃሴያችን ከእንግዲህ ያው እጅግ በጣም ጥምረት ያለው እንቅስቃሴ ማድረግ አለብን። አቡሻ እነዚህ ልጆች በጣም የሆነ ማረጉትን የማውቀው አይነት አይመስልኝም። ምክንያቱም ያው ራሳቸው ጋር አይደለም። ባለፈው እንዳየዋቸው ምንም አይነት አንድ ላይ ተግባብቶ የማውራት ፍላጎትም ያላቸው አይመስለኝም እና ቤተሰብ ከአቡሻ ጋር አብረን እንንቀሳቀሳለን። እነሱን አንድ ባንድም እየገቡበት እየገባን ለህግ አሳልፈን የምንሰጥበትን ነገር እያመቻቸን እንሄዳለን። እኛም ጥንቃቄ ማድረግ አለብን። አንተም ወደ ስራ ስትሄድ
ወይም ለምስኪን ጥንቃቄ እንድታደርግ በር በተንኳኳ ቁጥር እንዳትከፍት ማነው ብላ አጣርታ እንድትከፍት ማድረግ አለባት። እና ያለውን ነገር ቤተሰብ በቅርቡ ለእናንተ እያንዳንዱን ግለሰብ እያሳዝን ለህግ እያቀረብን የምንሄድበትን ነገር እንፈልጋለን። አንተም እንግዲህ ጥንቃቄ አድርግ ነው ምልክ እያንዳንዱን ነገር ምንም አይነት እነሱን ስታገኝ ለነሱን ራሱ ከነሱ ጋር ያሉትን አንድ ግለሰብ ስታገኝ ኖርማሊ ደውለህ ለኔ አሳውቅ። እኔ ኮማንደሩ ጋር ወዲያው ደውዬ ያለውን ነገር ለሱ አሳውቄ ወዲያው አባል እንድልክልን ወይም አባል እንድመድብልን ከዛ ቦታ ቶሎ ብሎ ፈጥኖ የሚደርሱትን አባላትን ልኮ እነዚህ ልጆች ወደ ህግ ማቅረብ አለብን ባይ ነኝ። አንተም ከጎኔ እስካለ ድረስ ምንም አይነት ፍራቻ ምንም አይነት እንትን ውስጥ መግባት የለብንም። ገባ? የሳሙን ጉዳይ ቤተሰብ ነገ ከነገ ወዲያ ለኃይሌ ሰጠዋለሁ። ከዛ ኃይሌ ይንከባከበዋል። የሱም ወደ ኖርማሊ ወደ ጤናው እንድመለስ ብርቱ እንክብካቤ አድርጌያለሁ። የአቅሜን ያህል ያው እሱ ጋር ሄዶ የበለጠ እንክብካቤ እንዳደረግ ያንን አስቤ ነው ወደሱ ልከን ያው ወንድሙን ኩስች አሁን ጠላት አሁን የሆነው ልጅ ኩስች አንጣ እያለኝ ነበረ። ይሄ ልጅ ለሱ ሰጣ ምን ኃይል ነገር ችግር ይፈጠራል። ይሄ ልጅ እኮ እሷን ወሰደው እርግጠኛ ነኝ ልጁ ወደ ጤናው ላያገኝ ይችላል። ምክንያቱም እነዚህ ልጆች ቀኑን ሙሉ የሱስ ውስጥ ናቸው። እየቃሙ ወይም ኖርማሊ ያጨሱ ልጁን ወደ ሌላ ነገር ውስጥ ወደ ነበረበት ቦታ ነው የሚመልሱት። ለዛ እንደዛ አይነት ነገር ደግሞ እንዳይደረግ ስለፈራሁና እንዳይደረግ መሆኑን ስለሌለበት አልሰጠኝ ያልኩት። ቤተሰብ እንድትረዱኝ ፈልገው ይሄንን ነው። እኔ ወደ ኃይሌ ወይም ወደ ወንዴ እልከዋለሁ። ነገ ከነገ ወዲያ እሱ መንገድ ላይ ሆኖ ቢዚ ነኝ ምናምን መንገድ የሆነ ነገር ችግር ተደርጎ ቢዚ ነኝ ምናምን ስላለ እየመጣሁ ነው። ሁለት ቀን ጠብቀኝ እመጣለሁና እቀበላለሁ። ችግር የለም አታስብ። አሊያም ኖርማሊ ከህግ ጋር አብረን ሆነን ልጆችን እናስይዛቸዋለን። እሱም እያለ ስለሆነ ወንዴም እውነት ለመናገር ጥሩ ልጅ ነው ብዬ አስባለሁ። ነገር ከነሱ ጋር ቅንጅት አድርገን እንቅስቃሴያችንን እንፈጥራለን። እኛም ሆነ እሱም ሆነ እኔም ጥንቃቄ እናደርጋለን። ቤተሰብ እንደምታስቡልኝ እንደምትጨነቁልኝ አውቃለሁ። ለዛም እጅግ በጣም አመሰግናለሁ። እጅግ በጣም ነው የምወዳችሁ። እጅግ በጣም ከልቤ አመሰግናለሁ። ራሴን ጠብቃለሁ። ራሴን አልጥልም። አንተም እንግዲህ በበለጠ ራስን ጠብቅ፣ እንክብካቤ አድርግ፣ ምስኪንም አስጠንቅቃት እንዳልኩ ጥንቃቄ አድርግ እና ያለውን ነገር በቅርብ ቀን እናንተ ጋር እንገናኛለን ወይም ወደ ህግ ልጆችን የምናቀርብበት ቀን የተቃረበ ይመጣል። ከአሁኑ ሰዓት ጀምሮ እንቅስቃሴያችንን እንጀምራለን። የሚፈጠረው ነገር እያንዳንዱ እናንተ እየለቀቅን የምናሳይበትን ነገር እንፈጥራለን። ቤተሰብ እናንተ ከኔ ጋር እስካላችሁ ድረስ እኔም ምንም አይነት ጠላት ምንም አይነት ጉዳት ሊደርስብኝ አይችልም። ምክንያቱም እናንተ ብቻ አይደለም እኔም ራሴን ጠብቃለሁ። ከኔ የሚበልጥ ደግሞ ፈጣሪ ይጠብቀኛል። ክፉንም ደጉንም እስከዛሬ አሳልፌያለሁ። እግዚአብሔር ይመስገን ዛሬ ላይ ጤነኛ ሆኜ ዛሬ ላይ በአካል አለሁት። ይመስገን ፈጣሪ። እስከዛው ድረስ እናንተ በቅርቡ ነገሮችን እናሳውቃለን። እስከዛው ድረስ መልካም ቆይታ ይሁንላችሁ። እናመሰግናለን።